إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أجارني الله وإياكم من النار. إخوة الإيمان، حديثنا اليوم بإذن الله تعالى سيكون عن أمر من أمور الدين الأهم، وهو في غاية الأهمية، وهو من أجله خلق الإنسان والجان، ومن أجله شرع الجهاد، ومن أجله خلقت الجنة والنار، ومن أجله فرض فيه سائر الأعمال، وعليها تنبني صحة الأعمال وفسادها، وعليها مدار الدين كله بإذن الله تعالى. وهو أمر دعت إليه جميع الرسل، اتفقت دعواتهم في هذا الأمر، وهو أمر مسه ومر به وتحدث عنه وبحثه القرآن من بداية سورة الفاتحة إلى آخر سورة من القرآن، وعليها نزلت جميع كتب الرسل، وعليها اتفقت كل الأديان، اتفقت كل المذاهب، اتفقت كل دعوات الرسل عليهم الصلاة والسلام، وهو أمر التوحيد. إن شاء الله የዛሬ ርዕሳችን የሆነው በአላህ ሱብሓነሁ ወተዓላ ፍቃድ የሰው ልጆች የተፈጠሩለት፣ ጅኖች የተፈጠሩለት፣ ጂሃድ የተደነገገበት አላህ ሱብሓነሁ ወተዓላ ሚን ፈውቂ ሰብዒ ሰማዋት ለሰው ልጆች መመሪያ ይሆን ዘንድ ቁርአን ያወረደበት፣ ለሱ ሲባል ጂሃድ የታወጀለት፣ ለሱ ሲባል የአላህ ውዴታና ጥላቻ የተገነባ፣ በሱ ላይ በአጠቃላይ የምንሰራቸው መልካም ስራዎች ተቀባይነትና ተመላሽነታቸው ላይ የተገነባበት ትልቅ የሆነ ጉዳይ ነው። እሱም ተውሒዱላህ ዐዘ ወጀል፣ አላህን ዐዘ ወጀል በብቸኝነት ማምለክ፣ አላህን ሱብሓነሁ ወተዓላ መነጠል። ባረከላሁ ፊኩም። ይህ የተውሒድ ጉዳይ ባረከላሁ ፊኩም የሰው ልጆች አስለን የተፈጠሩበት ዓላማ ነው። አላሁ ዐዘ ወጀል በተከበረው ቁርአኑ እንደነገረን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ከማ ፈሰረሁ إمام المفسرين بحر وحبر هذه الأمة وهو عبد الله بن عباس رضي الله عنه إلا ليوحدون يسول جوجنا هنا جنوجنا الفتركم أنهم بمجنة ليامنكم قالوا هنا مستقر على الله سبحانه وتعالى. وبه أمر جميع الخلائق وما أمروا إلا ليعبدوا الله مخلصين له الدين. يسول جوج ما تقالي أهل الكتاب ደግሞ خاصة የታዘዙት አንድ አላህን በብቸኝነት በማምለክ ላይ ብቻ እንደሆነ አላህ ቁርአን ላይ ይነግረናል። ቁርአንን ከሱረቱል ፋቲሓ ጀምረን እስከ ሱረቱን ናስ ድረስ ብንወርድ ባረከላሁ ፊኩም የሚዳስሰው የዚሁ ጉዳይ የተውሂድ ጉዳይ ነው። አላህን በብቸኝነት በማምለክ ላይ ነው። ባረከላሁ ፊኩም ስራዎች በአጠቃላይ ተቀባይነታቸው የሚገነባው በዚህ ላይ ነው። ባረከላሁ ፊኩም ታዲያ የዚህ ጉዳይ አሳሳቢ ስለሆነ ሁሉም ነቢያቶች ከህዝቦቻቸው ጋር አወል ማ ዩኻጢቡ ቢሂ ቀውመህ ሁሉም ነቢይ ከህዝቦቹ ጋር መጀመሪያ
ገና የዳዕዋውን መስመር የዳዕዋውን ርዕስ የሚከፍትበት ርዕስ ይህ እንዲሆን አላህ ሱብሓነሁ ወተዓላ ወሰነ። لذا الله سبحانه وتعالى وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون ማንኛውም ካንተ በስተፊት የነበረን መልእክተኛ አላልኩም ወደሱ መልእክት ያስተላለፈው ይሆን እንጂ ምን ብሎ እንዴ أنه لا إله إلا أنا ከኔ በስተቀር በእውነት ሊመለክ የሚገባው አካል የለምና እኔም ብቻ እንዲያመልኩኝ እኔም ብቻ እንዲፈሩኝ እኔም ብቻ እንዲጠነቀቁኝ ህዝቦችህን አስተምር ብሎ አላህ የላከው ቢሆን እንጂ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን أن يعبدوا الله واجتنبوا الطاغوت ሁሉንም በሁሉም ህዝቦች ውስጥ መልእክተኛ ልክ ያለሁኝ ያለ አላህ ሱብሓነሁ ወተዓላ የእነኛ የመልእክተኞች ትልቁ ዓላማቸው ምንድነው? أن يعبدوا الله አላህን በብቸኝነት አምልኩ واجتنبوا الطاغوت ከአላህ ውጭ የሚመለኩ ጣዖታቶችን በህይወት ያለ ሊሆን ይችላል የሞተ ሊሆን ይችላል ህይወት ያለው ክቡስ ሊሆን ይችላል ከድንጋይ የተጠረበ ለዚሁም ከእንጨት የተጠረበ ሊሆን ይችላል ወልይ ሊሆን ይችላል من أولياء الله ወይም ወልይ من أولياء الشيطان ወልይ ሊሆን ይችላል የአላህ ወልይ ሊሆን ይችላል ሷሊህ ሊሆን ይችላል ሷሊህ ሊሆን ይችላል ወሰን ታልፎበት ከአላህ ጋር እኩል የተጋራበት ከሆነ ያንን አካል አንቅረው እንዲተፉ እንዲርቁ አምልኮን ለአንድ አላህ ብቻ እንዲሰጡ በማስተማር ላይ ሁሉንም ነቢያቶች በዚህ ላኩት አለ አላህ ሱብሓነሁ ወተዓላ። ለዛ ነው አላህ ምሳሌዎችን ይጠቅሳል። መልእክተኞች የተላኩበትን መልእክት በምን አይነት መልኩ ህዝቦቻቸው ጋር ሒዋር እንዳደረጉ እንዴት እንዳደረሱና የህዝቦቻቸው ምላሽ ምን እንደነበር አላህ ቁርአን ላይ ጠቅሶልናል። ለዛ ነው ረሱል ዓለይሂ ሰላቱ ወሰላም በእኛ ላይ ነገ የውመል ቂያማ ይመሰክራሉ፣ እኛም ደግሞ ባለፉት ህዝቦች ላይ እንመሰክራለን። በምን አማካኝነት? ያለፉት ህዝቦች ላይ በአካል አልደረስንባቸውም። ነገር ግን የነበረውን ሁኔታ አላህ በቁርአን በነገረን መልኩ ነገ የውመል ቂያማ እንመሰክራለን። ነቢዩላህ ኑህ ህዝቦቻቸው ጋር ይፋጠጣሉ። ህዝቦቹ ምን ይላሉ? ምንም አልደረሰንም አልተነገረንም ብለው በሚክዱበት ሰዓት ላይ ነቢዩላህ ኑህ ደግሞ አድርሻለሁኝ ይላል። አላህ እያወቀ ምስክር አለህም ብሎ ሲጠይቃቸው ማን ነው መስካሪው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመት አዎ በእርግጥም አድርሰዋል። ለምን? አላህ ቁርአን ላይ ቃለ ኢኒ ደዐውቱ ቀውሚ ለይለን ወነሃራ ፈለም የዚድሁም ዱዓኢ ኢላ ፊራራ። ሱብሓነላህ ጠዋት ማታ ጥሪ ያደረኩላቸው በግልጽ በይፋ ለዚሁም በሚስጥር ጥሪ ያደረኩላቸው የኔ ጥሪ ግን ሰዎች እንኳን ሊቃረቡ ቀርቶ መሸሽን የጨመረላቸው የሚለውን ታሪክ አላህ ቁርአን ላይ ስለዘገበልን ማለት ሁሉም ነቢያቶች ህዝቦቻቸውን ወደ ተውሂድ ጥሪ አድርገዋል። ባረከላሁ ፊኩም ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره ነቢዩላህ ኑህ ዓለይሂ ሰላቱ ወሰላም በእርግጥም ልኬዋለሁ ወደ ህዝቦቹ መጥቶ ምን አላቸው? ቃለ ያ ቀውም እዕቡዱላህ ህዝቦቼ ሆይ አንድ አላህን ብቻ አምልኩ። ማ ለኩም ሚን ኢላሂን ገይሩህ ከአላህ ውጭ እኮ ሊመለክ የሚገባው አካል የለም። ከአላህ ውጭ ይጠቅመናል ይጎዳናል ብላችሁ የምታጎበድዱለት የምትሰግዱለት የምትጣሩት በጭንቅ ጊዜ እንዲፈርጃችሁ መልካሙን እንዲያመጣላችሁ የምትከጅሉት አካል በአጠቃላይ ውድቅ ነው። ያንን ሁሉ አውልቃችሁ ጥላችሁ አንድ አላህን ብቻ አምልኩ ብሎ ጥሪ ያደረገላቸው። የሰዎቹ ምላሽ ግን መልካም አልነበረም። ምላሻቸው ጥሩ አልነበረም። መጨረሻ ላይ አንሰማም ብለው ሱብሓነላህ ወኢኒ ኩለማ ደዐውቱሁም ሊተግፊረ ለሁም ጀዐሉ አሳቢዐሁም ፊ አዛኒ ጣቶቻቸውን ጆሮአቸው ላይ ያደረጉ ወስተግሸው ሲያበሁም በምልክት እንኳን እንዳያስተምሯቸው አይናቸው ላይ ጨርቃቸውን ጣል አደረጉ። ሱብሓነላህ ወአሰሩ ወስተክበሩ እስትክባራ በዚሁ ኩራታቸው ላይ ቀጠሉ። መኩራራትን ተኩራሩ ብለው ነቢዩላህ ኑህ ስሞታ አቅርበዋል። ለ1050 ዓመት ሲቀረው ፈመከተ ፊህም አልፈ ሰነትን ኢላ 50 ዓማ ለ1050 ዓመት ሲቀረው 950 ዓመት ህዝቦቹ ምን እያደረገ ወደ ተውሂድ ጥሪ እያደረገ አንድ አላህን ብቻ አምልኩ፣ አንድ አላህን ብቻ ውስጣችሁ ውስጥ አስገቡ፣ በሱ ብቻ ተመኩ፣ እሱን ብቻ ደምሩት፣ እሱን ብቻ ከጅሉት ብለው ጥሪ አድርገው ነበር። ነገር ግን ፈማ አመነ መዐሁ ኢላ ቀሊል ያመነለት ግን እጅግ በጣም የሚቆጠሩ ሰዎች ናቸው ማለት ነው። ነገር ግን ነቢዩላህ ኑህ ይህን ያክል ዓመት ባረከላሁ ፊኩም ወደ አላህ ጥሪ አድርገዋል ማለት ነው። ወኢላ መድየነ አኻሁም ሹዐይባ ወደ መድየን ህዝቦች ደግሞ ወንድማቸው ሹዐይብ ተልኮላቸው ነበረ። ቃለ ያ ቀውም እዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ ህዝቦች ሆይ አንድ አላህን ብቻ አምልኩ፣ ከሱ ውጭ እኮ ሊመለክ ሊከጀል ተስፋ ሊደረግ የሚገባው አካል የለም ብለው ጥሪ ያደረጉ። ህዝቦቹ ግን ምላሻቸው የሚያምር አልነበረም።
وإلى ثمود أخاهم صالحا وإلى ثمود زوجهم وندماتهم صالحا الله لاكو قال يا قوم اعبدوا الله ما لكم من إله غيره የሚያደርጉት ጥሪ ተመሳሳይ ነው አንድ አይነት ነው ለምን ዲናቸው አንድ ነው ባረከላሁ ፊኩም ሁሉም ነብያቶች ሁሉም ረሱሎች መንገዳቸው አንድና አንድ ብቻ ነው وهو ኢስላም ነው ባረከላሁ ፊኩም ሁሉም ነብያቶች የሚሄዱበት መንገድ ኢስላም ነው ኢስላም ደግሞ ተውሂድ ነው የሚያስተምረው ኢስላም ወደ ነብዩላህ ኢብራሂም መንገድ ነው የሚጣራው ወደ ነብያቶች ጎዳና ነው የሚጣራው ለዛ ነው አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም የደጋግ ቀደምቶች የነብያቶችን ታሪክ ከገለጸ በኋላ فبهداه مقتدي فالناس مراجع تمر الله عز وجل سبحان الله ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين إبراهيم المنجل إذا تجواز إبراهيم لم يشرك النبرة مسلم لقيته وشكرني ستة عند الله بمشاهد الناس من يعمل كنبرة تعالى نبي نبرة والله يستمد على مالكم وكذلك بارك الله فيكم لوطا بن الملكات الذي بطر يقرر وليتنا ولا عند الله ولما مملك بارك الله فيكم مسجدتهم كلهم نبياتهم نبي عليه الصلاة والسلام من الملكات بارك الله فيكم الله سبحانه وتعالى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر له الله تنقساقس أستمر مسجدهم أنكاتشو لبزو أمتاك تجعاناتشو يهونا كان يقار لا يقنانيو يكالكالاتشو تلك وانجلالا كان يقار لا يقنانيو يقارداتشو تلك قردوالا يعني قردو بتاتسا وده الله وده نيم يستارقا وده جنة يسلو من قد عصاياتشو بلو الله باززاتشو ليثي كنستو جبل صفا ترارا لا يولتو نبرا مسجداتشو يتتعرض يا صباحا ሀገራችን ጥሪ እንደሚባለው የይድረሱልኝ ጥሪ ወይም ያደጋ ጊዜ የሚወጣ ድምጽ ነው ያንን ድምጽ አሰሙ ረሱሉ አለይሂ ሰላቱ ወሰላም የነብዩ አለይሂ ሰላቱ ወሰላም ድምጽ መሆኑን አውቀው ሁሉም ሰዎች መጥተዋል ሐታ በአካል መምጣት ያልቻለ ሰው ምን አድርጓል እስኪ ምንድነው የሙሐመድ ድምጽ ነው እሱ ደግሞ ቁም ነገረኛ ነው ቀልድ አያውቅም ውሸት አያውቅም ዛዛታ አያውቅም ከልጅነት እስከ እውቀት ምንድነው ቁም ነገረኛ ነውና እስኪ እሱ መልእክት ይዘህልኝና ብለው ልከው ነበረ ከመጡ ከተሰባሰቡ በኋላ ከዚህ ከተራራ በስተጀርባ እናንተን ሊያጠቃ የመጣ ከባድ ሰራዊት ከባድ ጠላት መጥቷል ብዬ ብነግራችሁ ሳታዩት ሳትመለከቱት ሌላ ዜና ሳይደርሳችሁ የኔን ዜና ብቻ ሰምታችሁ እሺ ጥሉኝ ታምኑኝ ነበረ ብለው ጠየቋቸው ما جربنا عليك الكذبة كانت عندك الوان وشتن سبتن سلمان نو أو نكبلها لنا يانت زينا بتشان نكبلها لنا رجو هذا من الرسول صلى الله عليه وسلم فإني نذير لكم بين يدي الساعة تقياما بستفيد يبجر شو ملك تنياني تقياما بستفيد يا كبارو بستد كمن داتو بستفيد إذا استنتقاتوا يتلاقون نبي لنا أن الله بتشاملكم يا قوم قولوا لا إله إلا الله تفلحوا لا إله إلا الله بلو الله بستكر بأونات الملك ميقبوا من لبلاجو الرجال ينجقال بلباجو أمناتشو بيت عندبتاجو تنادون تكباراتشو وين يسونت كفلاجو ودي تكبار يامتاو تفلحوا فلا احتاجين يالاجو بدنيا بآخرة كم تفوت كم تسكوت نقر تتبق علاجو متمنيوتنا متولوت نقر الله يسقاتشو علي بلو رسول عليه الصلاة والسلام بزي لك تر ያደረጉ ላቸው ማለት ነው ነገር ግን ወዳጅ የነበሩ ሰዎች ይህ እውነታ ሲፈጠረን ይህ እውነታ ሲነገራቸው ወደ ጠላትነት ተቀየሩ ሲያምኗቸው የነበሩ ሰዎች አናምንም ማለት ጀመሩ እንደሱ አእምሮ ያለው እንደሱ አስተሳሰብ ያለው እንደሱ አይነት ምሳሌ የለም ብለው ሲሉ የነበሩ ሰዎች ግን ከዛ በኋላ ጠንቋይ ያሏቸው ባለቅኔ ያሏቸው ሱብሃንአላህ ገጣሚ ያሏቸው እብድ ያሏቸው أساطير الأولين يدرون سبوج ترترت المياورا يرالواتو نجر يلم نجر الرسول صلى الله عليه وسلم يسبوج يرويتا سبوج من يلونيا لميلو نجر تراش على يزاجهم رسول عليه الصلاة والسلام فاصدع بما تؤمر وأعرض عن المشركين مشركوችን ተወት አድርጋቸው የነሱ ጉዳይ ተወት አድርገውና በታሰስክበት ነገር ላይ ግልጽ አውጥተህ እውነታውን የሚከተልን አካል ይዘህ ተጓዝ ተባሉ ረሱል አለይሂ ሰላቱ ወሰላም በዚህ እውነታ ላይ ቀጠሉ አላሁ ሱብሓነሁ ወተዓላ ወልዓቂበቱ ሊልሙተቂን መልካም ፍጻሜው አላህን ለሚፈሩ ሰዎች ነው አልሐምዱሊላህ ይህ እስልምና ይህ መልካም የኢስላም ጮራ ይህ አላህ የሚወደው የላ ኢላሃ ኢላላህ ቃል ከዳር እስከ ዳር እንዲዳረስ ትልቅ ሰበብ ሆኖ ረሱል አለይሂ ሰላቱ ወሰላም ማለት ነው ታዲያ ባረከላሁ ፊኩም ተውሂድ ይህን ያክል ነቢያቶች በአጠቃላይ ህዝቦቻቸው ጋር ያደረጉት ርዕስ ከሆነ
እኛ ስለ ተውሂድ ጉዳይ ምናልባት አንድ ሁለት ተከታታይ ኹጥባዎች ሲደረጉ አሊያም አንድ ሁለት ኪታቦች ተከታታይ ሲቀሩ ተውሂድ ውጭ ሌላ የሚያውቁት ነገር የለም እንዴ? በዛ ሁነስ መስጂድ የመጣን ሰው እንዴት ከሽርክ ያስጠነቅቁታል ይላሉ። ያ ሱብሃንአላህ ቁርአን እኮ ከላይ ከፋቲሓ ጀምሮ እስከ ሱረቱ ናስ የሚያወራው በምን ጉዳይ ላይ ነው? ወይ ወደ ተውሂድ ጥሪ እያደረገ አሊያም ከሽርክ እየከለከለ ወይ የተውሂድን ሰዎች አላህ እንዴት እንዳከበራቸው ታሪካቸውን እየተናገረ አሊያም ደግሞ ተውሂድን አንቀበልም ብለው መልእክተኞችን አንከተልም ብለው የተላከላቸውን ከላይ የወረደላቸውን መጽሐፍ በእሱ አንመራም ብለው ያሉ ሰዎች በዱንያ ላይ ምን አይነት ውርደት እንዳቀመሳቸውና አኺራ ላይ ምን እንደሚጠብቃቸው የሚናገር ነው። ለዛ ነው ቁርአን በአጠቃላይ ተውሂድ ነው ተብሎ ቢባል ማጋነን አይደለም። ስለዚህ አመቱን ሙሉ ወይም በሚደረጉ ኹጥባዎች ግማሹን ስለ ተውሂድ ጉዳይ ስለ ሽርክ ማስጠንቀቅ ቢደረግ طيب የሚጋነን አይደለም፣ የሚካበድ አይደለም ማለት ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም منذ أن بعث ከተላኩበት ጊዜ አንስተው إلى أن نغادر هذه الحياة الدنيا إلى أن يلحق بالرفيق الأعلى ዱንያ ተሰናብተው ወደ ረፊቅ الأعلى ከመጓዛቸው እስከሚጓዙበት ጊዜ ድረስ ባለው ሊሞቱ ጥቂት ቀናቶች ሲቀራቸው ስለ ሽርክ ጉዳይ አስጠንቅቀዋል። ስለ ቀብር ላይ ስለሚገነባ ስለ ፎቶዎች አስጠንቅቀዋል። ባረከላሁ ፊኩም ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ታዲያ በዚህ ልክ የተውሂድ ጉዳይ ትልቅ ትኩረት ከተሰጠው በዚህ ልክ የሽርክ ጉዳይ አንገብጋቢና አሳሳቢ ከሆነ ለምንድነው ስለ አላህ አንድነት ሲወራ የምንጠላው? ለምንድነው ከአላህ ውጭ ያሉ አካላቶች ደካማ መሆናቸው ሲነገር ውስጣችንን የሚጎረብጣል? በእርግጥ ይሄ ባህሪ በአላህና በመጨረሻው ቀን የሚያምኑ ሰዎች ባህሪ ሳይሆን በአላህና በመጨረሻው ቀን የማያምኑ ሰዎች መጥፎ ባህሪ ነው። አላህ አስጠንቅቋል። وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة ስለ አላህ አንድነት ስለ አላህ ኃያልነት ስለ እሱ ብቸኝነት በሚነገርበት ሰዓት ላይ እነኛ በአኺራ የማያምኑ ሰዎች ልቦናቸው ትኮማተራለች፣ ትጨማደዳለች አለ። وإذا ذكر الذين من دونه هم يستبشرون ስለ ሌሎቹ ደግሞ ሲወራ ስለ ወልዮች ስላደረጉት ነገር ስለ ታላቅነት ከአላህ ውጭ ስላሉ አካላቶች ስለ እነሱ ዐዘማ ሲነገር ጨምር ይላሉ። አይሰለቹም ቀኑ ሙሉ ቢወራ። ስለ አላህ አንድነት ግን 5-10 ደቂቃ ከተደረገ ልቦናቸው ይኮማተራል። ይህ በአላህና በመጨረሻው ቀን የሚያምን ሰው ባህሪ ሳይሆን طيب በአላህና በመጨረሻው ቀን የማያምኑ ሰዎች ባህሪ። ስለዚህ ጥንቃቄ ያስፈልገዋል። አዎ የተውሂድ ጉዳይ አሳሳቢ ነው። ባረከላሁ ፊኩም። አሳሳቢም ስለሆነ ነው የረሱል ሰለላሁ ዐለይሂ ወሰለም ራሳቸው የተፈነከተው ጥርሳቸው የተሰበረው ከተወለዱበት እትብታቸው ከተቀበረበት ከተከበሩበት ካደጉበት ሀገር እየወደዷት መካም ለውላ ኡኽረጅ ዐንኪ ካንቺ ተዋርዴ ባልወጣ ኖሮ አልወጣም ነበረ ብለው ያሏት ታላቋን መካ ተሰናብተው ወደማያውቁት ወደ 400-500 ምናምን ኪሎ ሜትር ወደ መዲና የተሰደዱት ረሱል ሰለላሁ ዐለይሂ ወሰለም በሌላ ጉዳይ ሳይሆን በአንድ በተውሂድ ጉዳይ ነው። በሌላ ጉዳይ የማይስማማሉ። ጠይብ በሀገር አንድነት ይስማማሉ፣ በስነ ምግባር ጉዳይ ይስማማሉ፣ እንግዳን በማክበር ላይ ይስማማሉ። ጠይብ ጠላትን በጋራ በመመከት ላይ ይስማማሉ። የአላህን ቤት ካዕባን በማክበርና እንግዶችን በመቀበል ላይ ይስማማሉ። ያላስማማቸው ይህ የተውሂድ ጉዳይ ነው። እዛ ነው መጨረሻ አንዴ እያስፈራሩ ሌላ ጊዜ እያቋመጡ ሞክሯቸው ነበር ረሱልን ዐለይሂ ሰላቱ ወሰላም። አንዳንድ ጊዜ እንገልሃለን፣ እንቆርጥሃለን፣ እንፈጥሃለን አሏቸው ረሱል ዐለይሂ ሰላቱ ወሰላም። ምንም ብታደርጉኝ አሏቸው። ሱብሃንአላህ። ሌላ ጊዜ ደግሞ አቋመጧቸው። በቃ እንደዚህ ኢን አረድተ ዱንያ አው ኢን አረድተ ልማለ አዕጠይናክ ጀመዕና ለከ ሚን አንፈሲ አምዋሊና ገንዘብ ከፈለክ የፈለከው አንድ የሚባል ውዱን ገንዘብ እንሰበስብልሃለን። ወኢን አረድተ ልሙልከ ንግስናን ከፈለክ ደግሞ መለክናት እናነግስሃለን በእኛ ላይ። ጠይብ ካላንተ ፍቃድ የትኛውንም ጉዳይ ትንሿንም ትልቋንም ጉዳይ አንፈጽምም አሏቸው። ሴትን ከፈለክ ደግሞ አለች የምትባል ቆንጆ አንድ አይደለም 10 እናመጣልሃለን፣ ብቻ ላኢላሃ ኢለላህ የሚለውን ቃል ተው ብለዋቸው ነበር ረሱል ዐለይሂ ሰላቱ ወሰላም። እሳቸው ግን ምንድን ነው ያሉት? አትችሉም እንጂ ብትችሉ ኖሮ ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታደርጉልኝ ላኢላሃ ኢለላህ እንደተውላችሁ ይህን ብታደርጉልኝ በተአምር አልስማማም አሏቸው። ሌላ ጊዜ ደግሞ መለስ ብለው ምን አሉ? ወደ ወዱ ለው ቱድሂኑ ፈዩድሂኑ መለሳለስ ጀመሩ። طيب በዲናቸው ላይ መደራደር ጀመሩ። ምን አሉ? ነዕቡዱ ኢላሀከ ሰና ወተዕቡዱ አሊሀተና ሰና። አንድ ዓመት የእኛን አምላክ የእኛን አማልክት ታመልካለህ፣
አንድ ዓመት ደግሞ ያንተን አምላክ እናመልክልሃለን። በተአምሪህ የድርድር ጉዳይ አይደለም ማለት ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን። ሱብሓነላህ እናንተ ከሃዲያኖች ሆይ እናንተ የምታመልኳቸውን ኮተቶች አላመልክም። ጠይብ እናንተ የምታመልኳቸው ከአላህ ውጭ ይጠቅሙናል ይጎዱናል ብላችሁ የምትዋደቁላቸው፣ የምትሰግዱላቸው፣ ጠዋፍ የምታደርጉላቸው፣ የምታርዱላቸው፣ ነዝር ስለት የምትገቡላቸው ከአላህ ውጭ ያሉ ኮተቶችን ማመልክ አይደለሁም። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እነኚህን ኮተቶች ትታችሁ ጥላችሁ ወደ አንድ አላህ እስካልመጣችሁ ድረስ የኔን አምላክ የምታመልኩ አይደላችሁም። ለኩም ዲኑኩም ወሊየ ዲን እናንተም እምነታችሁ አላችሁ እኔም እምነቴ። በዚህ ጉዳይ ላይ መደራደር አይቻልም ብሎ አላህ ሱብሓነሁ ወተዓላ በሩን ዘጋው እንጂ እዚህ ድረስ ሞክረው ነበር። መጨረሻ ላይ በሂጃ ሲጠፋቸው ሰው እየሰለመ ሲያስቸግራቸው ረሱልን ዓለይሂ ሰላቱ ወሰላም ማባረር የጀመሩት ማለት ነው። ባረከላሁ ፊኩም። ስለዚህ ተውሂድ ይሄን ያክል ነው። በአሁኑ ሰዓት ላይ ለተውሂድ ያለን እውቀት ምን ያክል ነው? ባረከላሁ ፊኩም። ስለ ተውሂድ ያለን ግንዛቤ ምን ይመስላል? ምክንያቱም ተውሂድ ማለት አሳሱ ዲን የዲን ዋናው መሰረት፣ አንድ ግንባታ ለመገንባት ዋናው መሰረቱ በደንብ ከተጠናከረ ብዙ ግንባታዎችን መፈጸም እንችላለን። ተውሂዳችን ካማረ ሶላታችን ያምራል። ተውሂዳችን ካማረ ዘካችን ያምራል፣ ጾማችን ያምራል፣ ሐጃችን ያምራል፣ ዑምራችን ያምራል፣ ሌሎች ዒባዳዎችም ያምራሉ። ተውሂዳችን ካላማረ ግን ሌላው ነገር በአጠቃላይ ባዶ ነው የሚሆነው። ባረከላሁ ፊኩም። እዛ ነው አብዱላህ ብን ጁድዓን የተባለ ታላቅ ሰው ነበር በጃሂልያ ጊዜ። እናታችን አይሻ ረዲየላሁ ዐንሃ አብዱላህ ብን ጁድዓን የተባለው ግለሰብ እኮ አለ ካነ ዩቅሪ ጠይፋ እንግዶችን በደንብ ያስተናግድ ነበር። መልካም ስነ ምግባር ነበር። ይህን ያደርግ ነበር፣ ይህን ይሰራ ነበረ። ይህ ሁሉ መልካም ስራው ይጠቅመዋል እንዴ ብላ ረሱልን ዓለይሂ ሰላቱ ወሰላም ስትጠይቃቸው ምን አሉ? ረሱል ዓለይሂ ሰላቱ ወሰላም ኢነሁ ለም የቁል የውመን ቅጡ አንድ ቀን እንኳን እንዲህ እኮ አላለም አሉ ረሱል ዓለይሂ ሰላቱ ወሰላም ረቢ እግፊር ሊ ኸጢአቲ የውመ ዲን ጌታዬ ሆይ ነገ የውመል ቂያማ ወንጀሌን በአጠቃላይ የወንጀሎች ሁሉ ቁንጮ ደግሞ ሽርክን ነው፣ ሽርክን ተውልኝ እባክህን ብሎ ወደ አላህ እኮ አንድ ቀን ተውበት አላደረገም። እንዴት ይጠቅመዋል ይህ መልካም ስራው? በአጠቃላይ መሰረቱ አላማረምና። ስለዚህ ባረከላሁ ፊኩም ተውሂዳችን ካማረ ስራዎቻችን በአጠቃላይ ተቀባይነት የሚኖራቸው። ለዛ ነው አላህ ሱብሓነሁ ወተዓላ የ18 ነቢያቶችን ታሪክ ሱረቱል አንዓም ላይ የሰሩትን ገድል ያደረጉትን መልካም ተግባራቸውን ከጠቀሰ በኋላ ወለው አሽረኩ አለ። ሱብሓነላህ በአላህ ላይ ቅንጣት ቢያጋሩ ኖሮ ሐሊቀ ዐንሁም ማ ካኑ ያዕመሉን ያ ሁሉ ሲሰሩት የነበረው መልካም ስራ ውሃ ይበላው ነበር። ሱብሓነላህ ያ ሁሉ ይለፉበት፣ ያ ሁሉ የተከሙበት፣ ያ ሁሉ የተሰደቡበት፣ ያ ሁሉ የተደበደቡበት፣ ያ ሁሉ ከሀገር የተባረሩበት ሱብሓነላህ ያ ሁሉ መልካም ስራቸው ውሃ ይበላው ነበር፣ ባዶ ይሆን ነበር። ሱብሓነላህ እዛ ነው ረሱል ሰለላሁ ዐለይሂ ወሰለም ቀጥታ ሙኻጠባ እያደረገ እሳቸው አይደለም ከተላኩ በኋላ በአላህ ላይ ሊያጋሩ ይቅርና ከመላካቸው በስተፊት ራሱ አንድ ቀን ለም የስጁድ ሊሰነሚ አንድ ቀን ለጣዖት አልሰገዱ ረሱል ሰለላሁ ዐለይሂ ወሰለም ወለም የሕሊፍ ኢላ ቢላህ ከአላህ ውጭ አንድ ቀን ብለው አያውቁም። ወለን የንዙር ኢላ ቢላህ ለአላህ እንጂ ስለት ገብቶ አያውቁም ረሱል ዐለይሂ ሰላቱ ወሰላም። ከመሆናቸው ጋር ግን አላህ ምን ይላቸዋል? ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ወደ አንተም ከአንተ በስተፊትም ወደ ነበሩ ሰዎች በእርግጥም መልእክት መጥቷል። ምንም ለኢን አሽረክተ ቺ ሸርጥያ ነው። በአላህ ላይ ካጋራ አሕበጠ ዐመሉ ስራዎች በአጠቃላይ ይበላሻል። ወለተኩነነ ሚነል ኻሲሪን ከሚከስሩ ሰዎችም ትሆናለህ አላቸው ረሱልን ዓለይሂ ሰላቱ ወሰላም። ሌሎችንም ነቢያቶች አዕያንን በዚህ ልክ ነው ሙኻጠባ ያደረጋቸው። ስለዚህ የፈለገ መልካም ስራ ቢኖረን ተውሂዳችን ካልተስተካከለ አደጋ ስለሆነ ሽርክ የሚባለው ትንሹንም ትልቁንም በጣም አድርገን መራቅ እንደሚጠበቅብን ከዚህ እንረዳለን። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فيا فوز المستغفرين فاستغفروه هو الغفور الرحيم والبر الكريم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه ومن سار على نهجه واستنى بسنته واقتفى أثره واتبع هداه إلى يوم الدين وسلم تسليما كثيرا مزيدا. أيها الأحبة خطر الشرك خطره عظيم. الشرك عدقين أجيب الآن كبار
ለዛ ነው አላህ ሱብሓነሁ ወተዓላ በአላህ ላይ የሚያጋሩ ሰዎችን በተለያየ አይነት መንገድ ይገስጻቸዋል። አንዴ ሽርክ ምን ያክል አደጋ እንደሆነ በመግለጽ ሌላ ጊዜ ደግሞ ባረከላሁ ፊኩም የሽርክ ላይ የነበሩ ሰዎች መጨረሻ ላይ ምን እንደሚጠብቃቸው በመግለጽ አሊያም ደግሞ ሽርክን ትተው ተውበት አድርገው ወደ አላህ ከመጡ አላህ ምን አይነት ክብር እንደሚሰጣቸው እየጠቀሰ ማለት ነው። ባረከላሁ ፊኩም እዛ የተለያዩ ነቢያቶችንና የተለያዩ ደጋግ ሰዎችን ታሪክ አላህ ቁርአን ላይ ጠቀሰ። መልካም አባት ውድ አባት በጣም ለሚወደው ልጁ የሚመክሩትን ምክር ከሽርክ ማስጠንቀቅ ነው። እዛ ነው ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም አባታቸው በጣም ይወዱ ስለነበረ የመከሩት ምንድን ነው? ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ። አባቴ ሆይ እማይሰማ እማያይ ቅንጣት ሊጠቅምህ ሊጎዳህ የማይችልን ነገር ለምን ታመልካለህ? ያ አበቲ አባቴ ሆይ ሱብሓነላህ ላ ተዕቡድ ሸይጣን ኢነ ሸይጣን ካነ ሊረሕማን ዐሲያ። ሸይጣንን አታምልክ። የምትጓዝበት መንገድ ሽርክ ላይ ከሆን የሸይጣንን መንገድ እየተጓዝክ ነው። ያ አበቲ ኢኒ ቀድ ጃአኒ ሚነ ልዕልሚ ማ ለም የእቲከ ፈተቢዕኒ አህዲከ ሲራጠን ሰዊያ። አባቴ ሆይ አንተ የማታውቀው ነገር ከአላህ እውቀት መጥቶልኛል፣ እባክህን እሺ ብለህ ተከተለኝ፣ ቀጥተኛውን መንገድ ታገኛለህ ብለው ተጨንቀው መክረዋል አባታቸው። ሱብሓነላህ ምርጥ ወላጅ ለልጁ የሚሰጠው ምክርም ደግሞ እንደዚሁ እንደሆነ አላህ ቁርአን ላይ ይጠቅስልናል። አላህ ሱብሓነሁ ወተዓላ እውቀትንና ሒክማን ከሰጣቸው ሰዎች ውስጥ አንደኛው ሉቅማኑል ሐኪም። ሉቅማኑል ሐኪም ልጃቸው ምን አሉ? ኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዒዙሁ። ሉቅማን ለልጃቸው ሲመክሩት እንዲህ አሉ፣ ያ ቡነየ ልጄ ሆይ አቱሽሪክ ቢላህ በአላህ ላይ እንዳታጋራ፣ ኢነ ሽርከ ለዙልሙን ዐዚም ሽርክ ማለት ከባድ በደል ነው። ስለዚህ እባክህን ተጠንቀቅ ብለው ወላጅ ለሚወደው ልጁ የሚሰጠው ምክር ነው። ጓደኛ ለጓደኛው የሚሰጠው ምክር ነው። ሱብሓነላህ ነቢዩላህ ዩሱፍ እስር ቤት ላይ ያገኟቸውን ጓደኞች ምን ብለው ነው የመከሩት? ሱብሓነላህ ያ ሳሒበይ ሲጅን እናንተ የእስር ቤት ጓደኞቼ ሆይ አአርባቡን ሙተፈሪቁነ ኸይሩን አሚላሁል ዋሒዱል ቀሃር። የተለያዩ የሚመለኩ በቀናት ተከፋፍለው ሱብሓነላህ በቦታ ተከፋፍለው በጊዜ ተከፋፍለው ከአላህ ውጭ የሚመለኩ ባዕድ አምልኮች ይሻላሉ ወይስ አሚላሂል ዋሒዱል ቀሃር ወይስ ብቸኛው አንድ አላህ ነው የተሻለው ብለው መከሯቸው። ሱብሓነላህ ምርጥ ነቢይ ለምርጥ ሰሓባው የመከሩት ታላቅ ምክር ነው። ሙዓዝ ብኑ ጀበል ምን ይላሉ? ኩንቱ ረዲፈ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ጋር አንድ አህያ ላይ ተፈናጠን እየሄድን ነበረ። ከዛ ምን አሉ ረሱሉ ዐለይሂ ሰላቱ ወሰላም? ያ ሙዓዝ ኢኒ ለኡሒቡክ እኔ በጣም እወድሃለሁ አሉ ረሱሉ ዐለይሂ ሰላቱ ወሰላም። በጣም እወድሃለሁ። አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባድ ዐለላህ። አላህ ለሰው ልጆች ጠይብ በሰው ልጆች ላይ ያለው መብት የሰዎችስ መብት በአላህ ላይ ምን እንደሆነ ታውቃለህን? አሉ ሐቁላሂ ዐለል ዒባድ የአላህ ሐቅ በሰዎች ላይ አንያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ። አላህ በብቸኝነት ሊመለክ በሱ ላይ ቅንጣት ላይመለክበት ላይጋራበት መብት አለው አላህ ሱብሓነሁ ወተዓላ። ይህ ተወዳጅ ነው። በአላህ ላይ ባታሻርክ የተሻለ ነው ማለት አይደለም። አላህ በብቸኝነት ሊመለክ መብት አለው። ታየን የሰው ልጆች ሐቅ ደግሞ በአላህ ላይ አላ ዩዐዚበ ወላ ዩሽሪኩ ቢሂ ሸይአ በሱ ላይ ሳያጋራ የሞተን አካል አላህ ላይ ቀጣው መብት አለው የሰው ልጆች ማለት ሱብሓነላህ። ጠይብ አንድ መልእክት የሚልክ አካል ለምርጥ ዳዒ ለምርጥ አስተማሪ የሚሰጠው መልእክት የሚሰጠው ወስያ ይሄ ነው። እዛ ነው ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ነቢዩ ዐለይሂ ሰላቱ ወሰላም ቃዲ ሙፍቲ ሙዓሊም አድርገው ወደ የመን ሲልኩት ምንድን ነው ያሉት? ሙዓዝ ሆይ ኢነከ የምትሄድበት ሰዎች ምንድን ናቸው? አህለል ኪታብ ናቸው። ስለዚህ መጀመሪያ ማስተማር ያለብህ ምንድን ነው አሉት ረሱል ዐለይሂ ሰላቱ ወሰላም? አንያዕቡዱላህ አው አንዩወሒዱ ጥሪ ማድረግ ያለብን አላህን በብቸኝነት እንዲያመልኩት። ባረከላሁ ፊኩም። ተውሒድ የሚባለው እጅግ በጣም አሳሳቢ በጣም ወሳኝ ነገር ነው። ታዲያ ምን ያክል ቦታ እየሰጠ ነው? ዛሬ በዘመናችን ሽርክ የለም የሚሉ ሰዎች አሉ። ለተውሒድ 2-3 ደቂቃ በቂ ነው ብለው የሚሉ ሰዎች አሉ። እንደዛ አይደለም ማለት የተውሒድን ሸእን የተውሒድን ጉዳይ ዝቅ ለማድረግ በዚህ ልክ መጠንቀቅ አያስፈልግም። ሌላው ደግሞ ወሰን አልፎ ተውሒድ የሚሉ ሰዎችን ተጠንቀቅ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ተውሒድ ያለው መጀመሪያ አላህ ነው። ተውሒድ ያሉት ነቢያቶች ናቸው። ረሱል ሰለላሁ ዐለይሂ ወሰለም ደጋግ ቀደምቶች ናቸው።
ሱብሃንአላህ እንዴት ነው ባረከላሁ ፊኩም ተውሂድ የሚልን አካል ተጠንቀቅ እያለ ወደ ሽርኩ ጥሪ የሚያደርግልን አንተ እሱን መጠንቀቅ አለብህ። የተውሂድ ሰዎችን ተጠንቀቅ፣ ከሽርክ የሚያስጠነቅቁ ሰዎች ተጠንቀቅ ካለ አንተ እሱን ተጠንቀቀው። ለምን የተውሂድን ጉዳይ አጥብቀህ እንድትይዝ አይፈልግም። የሽርክ ጉዳይ ባለህበት እንድትርቅ አይፈልግም። በዚሁ በቁተቱ ላይ እየዋለድክ እንድትጓዝ ነው የሚፈልገው። ላ እስላም ጥርት ያለ ኩለስ የሆነውን ነገር ይዘን እንድንሄድ ነው አላህ የሚያዘን ማለት ነው። ስለዚህ የሽርክ ጉዳይ በጣም አጥብቀን ልንጓጓ ይገባናል። ዛሬ ሱብሃንአላህ ሽርክ አፋወጥቶ ማለት ነው በየሚዲያው ጥሪ እየተደረገ ነው ወደ ሽርክ። ሱብሃንአላህ ሼኽ እንትና እንዲያደርጉ ነበር በሼኽ ስም ወደ ጥሪ እየተደረገ ነው። ከአላህ ውጭ ያለን አካል ጥሪ ወደ ማድረግ ጥሪ እየተደረገ ነው። ባረከላሁ ፊኩም በጣም ልንነቃ ይገባል። ቤተሰቦቻችንን የምንወዳቸውን አካላቶች በጣም ልናስጠነቅቅ ይገባናል። ለምን በኢስላም አንደበት በኢስላም ስም በኢስላማዊ ሚዲያ ስም ወደ ሽርክ ጥሪ እየተደረገ ነው። የት ነው ያለ ነው? እንዴት ነው እኛ ስለወድ ከሽርክ ማናስጠነቅቅ? ወደ ተውሂድ እንዴት ነው ጥሪ ማናደርገው? ቁርአን ወደ ተውሂድ ተጣርቶ ከሽርክ አስጠንቅቆ፣ ነቢያቶች ወደ ተውሂድ ተጣርተው ከሽርክ አስጠንቅቀው፣ ደጋግ ቀደምቶች ወደ ተውሂድ ተጣርተው ከሽርክ አስጠንቅቀው፣ ዛሬ እኛ እንዴት ነው አፋችንን አሽገን ጸጥ የምንለው? በምን ስም? አይ ስለ ተውሂድ ስለ ሽርክ ጉዳይ ከተነሳ ኡማው ይፈረቃል፣ ኡማውን ይበታትንብናል፣ የኡማው አንድነት ስለምንፈልግ ይላሉ። ላ እንዴት በላኢላሃ ኢለላህ ያልተሰበሰበ ኡማ አስለን መቼም አይሰበሰብም። ለምን ለ120 ዓመት ሲዋጉ የነበሩ አውስና ኸዝረጅን አንድ ያደረጋቸው ልብ ለልብ እንዲተሳሰሩ ያደረጋቸው እኮ ላኢላሃ ኢለላህ ተውሂድ እኮ ነው። ባረከላሁ ተውሂድ የተውሂድ ሰዎችን ይሰበስባል። አዎ ምናልባት ከሽርክ አልላቀቅም ኮተቴን አልለቅም ያላት ሊወጣ ይችላል። አስለን ያ ግለሰብ በአካል አንድ ቢሆንም በእምነት አንድ እስካልሆነ ድረስ አንድነቱ የለም፣ አልተከሰተም። ሱርይ ነው የሚሆነው። طيب ዝም ብሎ የውሻሸት አንድነት ነው እንጂ የሚሆነው የምር አንድነት በተውሂድ ላይ የተሳሰረ ያንን ነው ደግሞ አላህ የሚፈልገው። በአላህ አንድነት ላይ እንድንሰባሰብ በተውሂዱ ገመድ እንድንተሳሰር ነው አላህ የሚፈልገው። የተውሂድ ጉዳይ አጥብቀን ልንይዝ ይገባናል። ባረከላሁ ፊኩም ዛሬ ቀብር እየተመለከ ነው። በዚሁ በ21ኛው ክፍለ ዘመን ሰልጥኗል። የግሎባላይዜሽን ጊዜ ይባላል። ዓለም አንድ መንደር በሆነችበት ጊዜ ይባላል። ነገር ግን እዚሁ ሀገራችን ምን ይደረጋል? ሱብሃንአላህ ቀብር ይመለካል። ባረከላሁ ፊኩም ወደ መሻይኾች መውሊድ እያሉ በየዓመቱ ይከበራል። ህዝቡ ጓዙን ጭኖ ይጓዛል። እዛ ቦታ የሚደረገው ሱብሃንአላህ ልብ የሚያደማ ቁርአን የሚያለቅስለት ነቢያቶች ያለቀሱለት ተግባር ይፈጸማል። ባረከላሁ ፊኩም የቀብር አካል ቀብሩ ላይ ጠዋፍ ይደረጋል። በዓይኔ ያየሁት ገብረ ከቀብሩ አፈር ይቃማል። ቀብሩን ተመስሑህ ይደረጋል። ያኒ ቀብሩን ይዳስሱና ሰውነታቸውን አላህ እንዲያሽራቸው በረካ ፍለጋ ያደርጋሉ። ኢስላም የከለከለው የቀብሩን ባለቤት ጥሪ ያደርጉለታል። መደድ ያ ፉላን መደድ ያ ፉላን ቀብሩን ያንኳኳሉ። ድረስልን ችግር መጥቶብናል። ሱብሃንአላህ ሚዲያ ይህን እየተከታተለ ይቀርጻል፣ ኢንተርቪው ያደርጋል። እሳቸው ሞቢል ላይ መተን ያጣነው ነገር የለም፣ ሺዎቹን ጠይቀን ያጣነው ነገር የለም ተብሎ ይቀረጻል። ኢስላም ይሄ ነው ተብሎ ደግሞ ከኢስላም ውጭ ላሉ አካላቶች ከኢስላም እንዲርቁ ይህ የሽርክ ተግባር የኢስላም መገለጫ ተደርጎ ይላካል። ኢስላም ግን ከዚህ ተግባር የጸዳ ነው። ቁርአን ከዚህ የጸዳ ነው። ሐዲስ ከዚህ የጸዳ ሆኖ ሳለ ማለት ነው። ባለ በዚህ ልክ የአህለል ባጢል የሽርክ ሰዎች የኮተት ሰዎች በዚህ ልክ እየተንቀሳቀሱ እኛ የተውሂድን ጉዳይ ከታች ከስር መሰረቱ አልጠርጥረን ለምንድን ነው ማናውቀው? ለምንድን ነው አውቀው ለማህበረሰባችን ማናሳውቀው? ተምረን ለምንድን ነው ማናስተምረው? ሌላ ነቢይ እኮ አይመጣለትም ይሄ ኡማ፣ ሌላ ቁርአን እኮ አይወርድለትም። የመጨረሻው ነቢይ ነው የተላከው፣ የመጨረሻው ቁርአን ነው የወረደው። ባረከላሁ ፊኩም የተውሂድን ጉዳይ ቆም ብለን እናስብበት፣ እንማረው። ባረከላሁ ፊኩም ብዙ ሰዎች ባለማወቅ ወዴት እየሄዱ ነው? ወደ ቀብር እየሄዱ ነው። ባረከላሁ ፊኩም ብዙ ሰዎች ባለማወቅ ስለ ነገ ያውቃል እያሉ ወደ ጠንቋይ ጋር እየሄዱ ነው። ሱብሃንአላህ አንድ መናኸሪያ ላይ ቀጥታ ፌርማታ አለ የሚጫንበት ጠንቋይ ቤት ማለት ነው። ሱብሃንአላህ እዚሁ ያኒ ሙስሊም ያለበት ቦታ የሚጓዘው ሙስሊሙ ነው። ሱብሃንአላህ ስለ ነገ ያውቃል። በሽታዬን ይፈውሰኛል፣ ማንን ማግባት እንዳለብኝ እሱን ማማረጥ አለብኝ እያለ አሁን በ21ኛው ክፍለ ዘመን ይህ ሁሉ እየተሰራ ስለ ተውሂድ ሲወራ የኡማው አንድነት ደስ የማይላቸው ኡማው አንድ ሲሆን የማይደሰቱ እየተባለ ይወራል። ሱብሃንአላህ ምኑ ላይ ነው አንድነቱ? ባረከላሁ ፊኩም ሐቂቃ ቆም ብለን ልናይ፣ ቆም ብለን ልናስብ ይገባናል። እንድረስለት ለማህበረሰባችን፣ ለነፍስያችን ቀድመን እንድረስላት፣ ቤተሰቦቻችንን፣ ጎረቤቶቻችን፣ አካባቢ መንደራችንን እንድረስለት። ባረከላሁ ፊኩም በጣም ብዙ ልብ የሚያደሙ የሆኑ የሽርክ ተግባራቶች ይፈጸማሉ በአራቱም አቅጣጫ ኢትዮጵያ ውስጥ ማለት ነው።
የዓለሙን ተውት፣ ከኢትዮጵያ ውጭ ያለውን ተውት፣ እዚሁ ሀገራችን ውስጥ ማለት ነው። ሱብሓነላህ ገና የተውሂድ ጉዳይ ገና አልተጣራም፣ ገና አልታወቀም፣ ገና ይቀረናል። ቁጭ ብለን እንቅራ፣ እንወቀው፣ ወደ ተውሂድ እንምጣ፣ የተውሂድ ክታቦችን እንቅራ። ቀርተናቸው ከሆነ ሙራጃዓ እናድርግ፣ ሙጣላዓ እናድርግ፣ የቀራነውን ወደ ተግባር እናምጣው። ባረከላሁ ፊኩም። በዚህ ልክ ነው የኡማው ልቅና ከፍ የሚለው። ባረከላሁ ፊኩም። ሰላም የሚያመጣው ተውሂድ ነው። አንድነት የሚያመጣው ተውሂድ ነው። መረጋጋት የሚያመጣው ተውሂድ ነው። በተቃራኒው የኡማው መበታተን መንስኤው ሽርክ ነው፣ ቢድዓ ነው። ባረከላሁ ፊኩም። በጣም አድርገን ልንጠነቀቅ ይገባናል። ዒባደላህ ኢነላሃ የእሙሩኩም ቢአምሪን ዐዚም أمركم أن تصلوا وتسلموا على من بعثه الله رحمة للعالمين حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر الصديق وعمر الفاروق وعثمان بن عفان وعثمان بن عفان وعلي بن ابي طالب وعن سائر الصحابه ومن تبعهم باحسان الى يوم الدين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين وانصر عبادك الموحدين وجندك الصالحين اللهم امنا في اوطاننا واصلح ائمتنا وولاه امورنا برحمتك يا ارحم الراحمين اللهم انا نسالك حبك وحب من يحبك وحب العمل يقربنا الى حبك برحمتك يا ارحم الراحمين اللهم انا نسالك الهدى والتقى والعفاف والغنى برحمتك يا ارحم الراحمين عباد الله ان الله يامر بالعدل والاحسان وايتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله اكبر والله يعلم ما تصنعون